ነው የተመሰቃቀለው? ለምንድን ነው ፊት ለፊት ተቀምጦ እንደዚህ ዘና ብሎ የሚያወራው? እባክሽ እንረጋጋ። ምን አይነት ሰዎች እኮ እንደሆነ አላወቅም። እጃቸው እኮ በጣም ረጅም የሆኑ ሰዎች ናቸው። ምናልባትም ደግሞ እሷ ልካው እንደሆነ እርግጠኛ ነኝ ነው ወይ? ስለዚህ ሰው እያሳልፋችሁ ልትሰጡኝ ነው? እናንተም ትብብራላችሁ። በቃ ቆፈረችበት ቦታ የቀበረችበት ቦታ ፌስታሉ እያንዳንዱ እባቦች ናቸው። ይልኝ ከእኔ ያመጣሽ አይነት ነገር ሰምኛለሽ? ከየት ነው ያስመለስ ያለው ነገር? ይልኝ እባክህ። አይዞህ ያ ና ካሜራማን፣ ይሄን ነገር ይልኝ እባክህ አንድ ጊዜ ይልኝ። ካመንኩኝ እንደምድን አውቃለሁ እና እሷንም ወደ እኔ መንገድ ለማምጣት ነው ከእንግዲህ ያለኝ ሀሳብ። በእሷ ምክንያት የተጎዱ ሰዎችም ካሉ እነሱን ለማገዝ ነው እንጂ ማሰበው እኔ ወደ እሷ እንትን የሚሄድ ዓላማ የለኝም። ከዛ በእርግጥ የመጣሁት ወደዚህ ልጅ እያለሁ ነው እና ስመጣም ታላቅ ወንድሜ ጋር ነው የመጣሁት። እዚህ ነበር ታላቅ ወንድሜ። ከልጅነት ጀምሮ ነው ማውቃት። በእርግጥ ብዙ ጊዜ እሷ ጋር ይሄዳል። የተለያዩ ቦታዎች አሏት። በድናለ ነው ነገሩ። ግን ያው እሷ ፈቃደኛ ስላልሆነች እሷን ማስከፋት ይሆናል እያልኩ ነው እስከዛሬም። በቃ እንደዚህ ባረግ ምናምን ይሄ ከባህል ሕክምናው ጋር ይጋጭብሃል ትለኛለች እሷ። ሌላ ውስጥ የሚሰሩትን በደንብ አላውቅም። እኔ ጥሩ ጥሩ ነገሮችን እንደምታሳካ ሰዎች እንደምትረዳ እንደሚረዱ ነበር የማውቀውና ከጊዜ ብዛት ግን ያው እሱም እየነገረኝ ሲመጣ በቃ ነገሮች ይሻሻላሉ ይስተካከላሉ ብዬ ነበር። ግን ያው ወንድሜም አረፈ። ቆሻሾች ናችሁ። እሺ አንቺ በቃ ዝም በይ። ካሁን ባለ አንቺ እንዳላጠፋ ቁጭ በይ። ስለዚህ የኔን ህይወት ከማሰብ ይልቅ እሱን በህይወት ማቆየት ለኔ በጣም ትልቅ ነገር ነው። ወድጄ አይደለም የገባሁት እሱን በህይወት ለማቆየት እንጂ። ግን እሱ ይሄን መረዳት አልፈለገም። ግን ለደቂቃም ቢሆን ለራሴ ህይወት ብዬ አይደለም እዛ ቦታ ላይ የተገኘሁት የእሱን ህይወት ለማትረፍ እንጂ። ነበርክ ሳይሆን አየዋሻው አይደለም ነኝ ታውቂያለሽ። አሁን ግን እኔ ላይ ወንድሜ ላጣው የቻልኩት በአንተ ምክንያት ነው። ወንድሜ አኩርፎኝ አሁን አይኑን እንኳን ማየት ያልቻልኩት በአንተ ምክንያት ነው። አሁን ወንድሜ ድንልኛል እንጂ ከዛ በኋላ ይታመማል የሚል ሀሳብ በጭራሽ ውስጥ ያልነበረም። አንዴ ከጀመርኩት በኋላ በቀጣም ብጎዳም እኔ ነኝ የምጎዳው ብዬ አስቤ እንጂ እሱን አደጋ ውስጥ ለመክተት ለደቂቃም ቢሆን አስቤ አላውቅም። የኔ እስር ቤት መወርወር አሁንም እያሳሰበኝ አይደለም። አልገባህም? መማራው ነገር ማለት ነው ወይ ከወንድምሽ ህይወት ወይ ደግሞ እድሜ ልክ ከመታሰር አንዱን ትመርጫለሽ ማለት ነው። የወንድሜን ህይወት ምንም አይነት ምርጫ ውስጥ አልከተውም። ከዚችበትን የምትኖርበትን ያሏትን ቤቶች ከሀገር ውጭም ያለችበትን ወደ ኬንያም ትሄዳለች፣ ቤት አላት። ከተሞችም ውስጥ ከአንድም 3-4 ቦታ ቤት አላት እና እያንዳንዱን ስለማቅ በእርግጥ እሷ ስር የነበሩትም ሰዎች ያው ከኔ ጋርም ስለምንተዋወቅ አንዳንድ ጓደኞችም አሉና ከውስጥ ነው የተነገረኝ። ሰው በጣም እንትን ይመስለዋል በቃ ጭራ ሴጣንን የሚያስብ ብቻ ይገርማል። ሙስሊም ይመጣል፣ ኦርቶዶክስ ይመጣል፣ ከተለያዩ እምነት የሚያምኑ ሰዎች ነው የሚመጡት። ይገርማል። እና እነሱን ነው አይምሮ እምነታቸውን ነው የምረብሸው። እኔ ምን ይገባኛል ስሜት። ይኸውልህ ማውራት መቻል አለብን፣ ነገሮችን ማስተካከል ተረጋጊ። ለስመልስ ነው ሉሌ አይዞህ። እኔ እድሜ ልኬን ጠንቋይ ቤት የምመላለሰው ምን ልበል? እኔ አንተን ማጣት ስለማልፈልግ ነው እንጂ ጠንቋይ ቤት መሄድ ፈልጌ ነው። ለምንድን ነው የኔ ህይወት ማያሳዝን? ለአባትሽ ብለሽ ነው ስቴጅ አባትሽ አትበላ፣ አንተም አባት ነው አይደለም። ግን ደግሞ መጨረሻ ላይ የማይሆን ስራዎችን ማዘዝ ጀመረች። ትንንሽ ህፃናቶችን መጉዳት፣ አጽማቸውን አምጪልኝ፣ የህፃን ልጅ አጽም፣ ህፃን ልጅ ገለሽ አምጪልኝ፣ የገሌ ልጅ ይሞት ምናምን። በቃ ከህፃናቶች ጋር ሆነ ውሎዬ። ሄጄ እነሱን እንድገድል ምናምን ነው የምታዘኝ። አይሆንም። እሄዳለሁ፣ ደፍሬ ለማድረግ እሄድና አልችልም። አይናቸውን ሳይ ትቼ እመለሳለሁኝ። ብዙ ጥራለሽ ለእኔ እህቴ። እንግዲህ ልጆኜ ነው በሽታ የጀመረኝ ነበረ። መጀመሪያ በዘመናዊ ህክምና ሞክረን ነበር። ትላልቅ ሰዎች ሰው የእሱ አይን የሚባል ነገር አለ እሱ ይሆናል ምናልባት ይሉን ነበር። እዛ ላይ ቀይ ነች። የባዳም ልኮ ነው እና እሷ በጣም የሁላችንም የበላይ ዋና ጠንቋይ ነች።
ስለዚህ እሷ የምታዘንን ነው የምናደርገው። እዛ ቦታ ላይ ሂጂና ይሄንን ቅበሪ ተባልኩኝ። ያዘዘችኝን መስራት ግዴታ ስላለብኝ እዛ ቦታ ላይ እየቀበርኩኝ እናንተ አገኛችሁኝ። ምክንያቱም ያ ቦታ የእሷ ግዛት ነው። ነገርኩ ነው ዘመናዊ ሕክምና አልሆን ሲል ትንሽ ወደ ባህላዊ ሞክረን ነበር። ከዛ ባመጣችው መድኃኒት ነበር ትንሽ ጋፕ ብሎልኝ ነበር ለትንሽ ጊዜ። ልጅ እያለን ያረፉት። ስለዚህ ወንድሜንም እኛም ማስተዳደርና የወንድሜ ኃላፊነት ሙሉ ያለው እኔ ላይ ነው። ወንድሜ ደግሞ በጣም ታማሚ ነበር። እሱን በህይወት ለማቆየት በጣም ብዙ ነገሮችን አድርጌያለሁ። በጣም ብዙ ብር ተበድሬም ለምኜም ሰርቼም ለማሳከም ብዙ ሐኪም ቤቶች ላይ ወስጄው አውቃለሁ። ማን ይኖራል ብለህ ነው? በሽተኛ ነው የሚወድ እህትመቶና ነው እንጂ ትሰለቻለች። እንደምታየው ሰውነቴ መልክ ብሎ እህቴም እንደዚህ ብስቁል ያለችው በእኔ ነው። እንግዲህ ዮዲቴን የት ነው አገኘኋት ያልከኝ? ብዙ ሐኪም ቤቶች ሄደን መዳን የማይችለው ሲሉኝ ትዝ ይልሃል? ከዛ በኋላ የባህል ሕክምና እየሄድኩኝ ያልነበር አንተን የተለያዩ መድኃኒቶች እያመጣሁ ማሳከም። ታዲያስ በእነሱ አይደለ እንዲህ ትንሽ ሻል ብሎኝ የነበረው? በጣም ብዙ ስራዎችን ነው የምንታዘዘው። በጣም ብዙ ስራዎችን። ለምሳሌ አንተ ሀብት ፈልገህ የሆነ ጓደኛህን ሀብት ተመኝተህ ሄደህ ከተናገርክ የዛን ሰውዬ ሀብት ምን ምን እንደሆነ ምናምን ለማጣራት እንላካለን። እዛ ሰውዬ በር ላይ የሆነ ነገር እንድናስቀምጥ እንላካለን። በጣም ብዙ ነገሮችን እንታዘዛለን። እነሱ ነገሮች ለእኛ ተራ ነበሩ፣ ምክንያቱም በጣም ብዙ ጊዜ ስላደረግናቸው እንደ ኖርማል ስራ አድርገን ነው የምንቆጥራቸው። አንተን አሁንም በድጋሚ ማትረፍ አልቻልኩም። ሉሌ እኔ ስሄድ የነበረው ጠንቋይ ጋር ነው፣ የባህል ሕክምና ጋር አልነበረም። ነገርኩህ እኮ አባቴ የጀመረው ምን እንደሚያደርግ አላውቅም፣ ግን እሷ ጋር ይሄድ እንደነበር አውቃለሁ። ልጅ እያለሁኝ አንዴ ምናምን ይዞኝ ሄዶ ያውቃል። እንደ ትንሽ ነው ትዝ የሚለኝ፣ ብዙም አላስታውስም። ምናልባት እሱ ከሞተ በኋላ እሱም ምንም ለእሷ ማድረግ ስለማይችል ይሁን እሱ እንደዛ ይሆኑ አላውቅም። አባቴ በህይወት እያለ ጀምሮ ወንድሜ በጣም ታማሚ ነበር። ይኸው ማንስ የሚመሰክረውን ነገር እየሆንኩ አይደለም እንዲ ያሉት። ምን ማለት ነው ዮዲት? አላሳዘንሽም እንዴ? የኔ ጥፋት ነው ሉሌ። ድጋሚ የምታዘኝን ትእዛዞች አልቀበልም በማለቴ ነው። ግን ከዚህ በኋላ ርፌ እሷ ጋር የምታዘዝ ከሆነ አንተ ደህና ትሆናለህ። ስለዚህ አንቺ የጠንቋይ አገልጋይ ሆነሽ ነው እኔ የምኖረው ማለት ነው። ስለዚህ እኔ ብቸኛ እንደሆነ ነው የምትፈልገው? ታይም በቃ ንገረኝ። ምንም ነገር መስማት አልፈልግም። አንተን አጥቼ እኔ የት እሆናለሁ? ለማን ብዬ እኖራለሁ? ጎዳናም ወጥቼ እኖራለሁ እንጂ በአንቺና በአባትሽ በዚህ በእናንተ ሴራ ውስጥ እኔ መኖር አልፈልግም። ሰላም ውድ ተመልካቾቻችን፣ እንግዲህ ያው የተፈጠረው ነገር በተወሰነ መልኩ አይታችኋልና ሉልና እህቱም ትንሽ መግባባት አልቻሉም እና ሉልም የተፈጠረበት ነገር ነበረ። በመሀል ያስመለሰው ሙከራ አድርጎ ነበር። በሚያሳዝን ሁኔታ ግን እኛም ይዘነው ከወጣ ነው በኋላ ያስመለሰው ያው ባድ ነገር ለእናንተ አሳይተናችሁ የነበረው ነገር ነው ተመልካቾቻችን። እና እንዴት ተደጋጋሚ ጊዜ እንደዚህ እያስመለሰው በህይወት ቆሞ መሄዱ በራሱ ቀላል አይደለም። እና በቃ አብዛኛውን ጊዜ በቀን ውስጥ ከ4 ከ5 በላይ በእነዚህ አይነት መንገድ ነው ማስመለሰው ሲል ነው የነበረው እና ምን ያህል ሊከብድ እንደሚችል ምን ያህል ሊጎዳ እንደሚችል ማሰብ ቀላል ነው። እንግዲህ ሉል የተፈጠረብን ነገር በደንብ አይቻለሁ። በጣም አዝናለሁ። በቻልነው አቅም ማዘን ብቻ ሳይሆን ደግሞ መፍትሄ ለማበጀት እንሞክራለን ማለት ነው። የተሻለ ሕክምና ለማግኘት ወደ ተሻለ መንገድ እንደምትሄድበትን መንገድ ለመፍጠር እንሞክራለን። ያው ዮዲትም ብዙ ነገሮች ነግራለች፣ ምን አይነት ነገሮች እንደነበሩ በምን አይነት መንገድ ይሄን ነገር እንዳሳለፈች እና አሁን ላይ እኔም የደረስኩበት ድምዳሜ ምንድነው እሷም ወዳ አይደለም የሚለው ነገር ላይ ነው። በእርግጥ ወዳ አይደለም እየተባለ የሚሰራ ወንጀል ከተጠያቂነት ሊያድን አይችልም። ምክንያቱም ወደን አይደለም እያሉ ነው ብዙ ሰዎች እየጎዱ ያሉት ሰዎችን ብዙ ሰዎችን እየበደሉ ያሉት እና ያው እሷም ደግሞ እዛ ቦታ ላይ እስከሰራች ድረስ ብዙ ወንጀሎችን ብዙ ጉዳቶችን አድርሳ ሊሆን ይችላል። በህግ ደግሞ የምትጠየቅ ነው የሚሆነው። ነገር ግን አንተ ጋር ባለው ነገር አንተን ለማዳን አንተን ህይወት ለመለወጥ ብላ ነበር የናሰበው የነበረው እና አንተም ተረጋግተህ ብዙ ነገሮችን ለማውራት መቻል አለብህ። እስቲ ነገረኝ እንደው ምን ተሰማ? በተለይ እህት ያለችበት ሁኔታ ከተረዳ በኋላ አንተ የምታውቀው የተሻለ ስራ ሰርታ አንተን እንደምታኖር ህይወታችሁ እንደለወጠች ነው። ነገር ግን ይህንን ገንዘብ ታመጣ የነበረው ከዛች ጠንቋይ ጋር በመገናኘት ነው። ከዛ ውጭ ደግሞ አንተ ላይ የደረሰው ህመም ቀጥታ እሷ ትእዛዞችን ባለመፈጸም የደረሰብህ ጉዳት እንደሆነ ስታስብ ምን አይነት ስሜት ውስጥ ልትገባ እንደምትችል አውቃለሁ እና እስቲ ንገረኝ የተሰማን ተመልካቾችም ይውቁሉ ላይ እንጃ በጣም ነው ያመመኝ። እኔ ከህመሜ በላይ እሷ እንደዚህ እያደረገች እንደሆነ ባቅ ኖሮ እስከ ዛሬ መቆያ አይመስለኝም ነበር። የአባት ዕዳ ለልጅ ነው የሚባለው። በጣም ነው የከበደኝ። እሷ አባቷ ወሰዳት
ምን አለ አሳያት ያን ቦታ የሚለው አይደለም እኔ ጥያቄ የፈጠረብኝ። እንዴት ዮዲት እስከዛሬ ስንኖር እንዴት ቢያንስ ወንድሟ ነኝ እንዴት እንድረዳት የሆነ ነገር እንኳን አልነግረኝም። በቃ እንደዚህ እኔ የተደላደለ ነገር እየሰራሽ ጥሩ ስራ ነው የምሰራው አታስብ ነው ሁሌ። በእርግጥ እኔ እንዳልጨነቅ እንትን እንዳልል እንደሆነ ይገባኛል። ግን የፈለገ ነገር ቢሆን እኔ ነፍሴ እንደሸጠቻት ነው የምቆጥረው። ምክንያቱም የሰው ልጅ በሰው ቁጥጥር ውስጥ መዋል የለበትም። አሁን እሷ እዛ ስላላረገች የሆነ ነገር እኔ የኔ ህይወት የሆነ ነገር የሚሆንበት እንጂ ታምሜ ከጓደኞቼ የማልገናኝ ማልማር ማልሰራ እዚህ ነው በቃ እንዲሁ ተኝቼ የምውል ሰው አይነት አልሆንም ነበር። ብነግረኝ እኔ ምንም ከእሷ እንትን የሚልባን ነገር የለም። አሁን ደግሞ እኮ አይታታል አይደለ? ሳሚ ነው ካልተሳሳትኩ ሰማ ጭራሽ አሁን የእሱ አገልጋይ ሆናለሁ ትለኛለች። ይህ ምን ማለት ነው? እናንተ እኔ የምታደርጉልኝን አድርጉልኝ። አንተ ነግረኛል የህክምና ባለሙያዎችም እንዳሏችሁ እኔ ታክሜ መዳን መስራት ነው የምፈልገው እንጂ እኔ በእነሱ አባት በጀመረው ጣጣ እኔ እንደ ልጅ መጎዳት አልፈልግም። ብቻ እውነቱን መቀበል ራሱ በጣም ከባድ ነው። እንዴት ነው ሰው እንደዚህ አይነት ቦታ ላይ እኔ እነግርለታለሁ መጀመሪያም በጣም በቃ እያመመኝ በጣም ሲብስብኝ የዛሬ 2 ዓመት አካባቢ ምናምን እንሂድ ጸበል ራቅ ያለ ቦታ አለ ጸበል ብዙ ሰው እየዳነ ነው ሲባል እንሂድ ወደዛ በቃ እኔ የማልድንበት ምንም ምክንያት የለም። እኔ ደግሞ በእምነቴ ትንሽ ጠንከር ያልኩ ሰው ነኝ እና በቃ ጸሎት እያረኩ ነው እስከዛሬም በጸሎት ኃይል ነው ያለሁት እና እንሂድ እንደዚህ እናድርግ እያልኩ ብዙ ጠየኳት። ለካ ያልተስማማችው ለዚህ ነበር እና እኔ ሁሉንም ለእኔ ብላ እንዳደረገችው ይገባኛል። ግን ቢሆንም ይሄን ነገር ለመቀበል ትንሽ ይከብዳል። እንደው ከዛ ውጪ በተለይ ከአባትህ ጋር የተያያዘ ነገሮችን እየተናገረች ነበር የነበረው እና አባትህ ቀጥታ ከእንደዚህ አይነት ነገር ከግንኙነት መኖሩ በተለይ አሁን ለእኔም እንግዳ ነው። ምናልባት የልጅነት ህመም የሰው አይን የተለያዩ ነገሮች ሊሆኑ ይችላሉ ብላ ነበር መጀመሪያ ስትናገር የነበረው። ከዛ ግን ስታምንልኝ አባትህ ቀጥታ እንደዚህ አይነት ነገሮችን ወይ ደግሞ ከጠንቋይ የታዘዘውን ትእዛዝ ባለመፈጸሙ ምክንያት የደረሰብህ ህመም እንደነበረ ጭምር ነበር ስትናገር የነበረው። በተለይ በልጅነት ላይ የነበረው ህመም እና ከአንድ ቤተሰብ በእነዚህ አይነት መንገድ ሁሉም መዘፈቃቸው እንደዚህ አይነት ህይወትን እንዲኖሩ መደረጉ በራሱ ቀላል ስሜት አይደለም። እንደ ልጅ ከዚህ ነገር ገለልተኛ እንደሆነ ልጅ ሊሰማ የሚችለው ስሜት እና እንደው ከዚህ ነገር ህይወትን ለመውጣት አንተም ያለበትን ሁኔታ ለማሻሻል ምንድነው የምታስበው? ምክንያቱም ከዚህ በኋላ የራስህ ነገር ይኖራል ብዬ አስባለሁ። በርግጥ ተስፋ መቁረጥ ውስጥ ነው ያለኸው፣ በጣም ተጎድተህ ነው ያለኸው እና ከዛ ነገር ለመውጣት ደግሞ ግዴታ ራስህን መጠበቅ መቻል አለብህ። ራስህን ማስተካከል መቻል አለብህ። ወጣት ነህ፣ ብዙ ነገሮች ብዙ ህልሞች የሚጠብቁ ሰው ነህ እና እንደው ምንድነው ሀሳብህ ከዚህ በኋላ? ያው እንግዲህ እኔ እሷ እንደዚህ አይነት ሁኔታ ውስጥ መግባቷ ትንሽ ይከብዳል። ለእኔ ብላ እንደሆነ ተረድቻታለሁ። ግን ቢሆንም የሰው ልጅ የልቡ ምኞት ስለሚቀድም ነው እንጂ አምላክ ሁሉንም ነገር ያስተካክላል ብዬ የማምን አይነት ሰው ነኝ። እሷ በጣም ስለጓጓች እኔን ከማዳን ነው እንጂ ጊዜ ይፈጃል እንጂ መዳኔ አይቀርም። አሁን ጭራሽ እንደዚህ አይነት ነገር መሆኑን ደግሞ ሳቅ ይበልጥ አምላኬ ላይ ጠንካራ እንደሆን በእምነቴ ነው ያደረገችኝ እሷ። ምክንያቱም ካመንኩኝ እንደምድን አውቃለሁ እና እሷንም ወደ እኔ መንገድ ለማምጣት ነው ከእንግዲህ ያለኝ ሀሳብ። በእሷ ምክንያት የተጎዱ ሰዎችም ካሉ እነሱን ለማገዝ ነው እንጂ የማስበው እኔ ወደ እሷ እንትን የመሄድ አላማ የለኝም። ያው እሷ በአባት ምናምን ላለችው አባታችን እኔ ብዙም ያኔ ልጅ ስለነበርኩኝ ይሄን ያህል እኔ ቅርብ ሆኜ ከእሱ ጋር የምነጋገረው ነገር ስላልነበረ ይመስለኛል ከእሷ ጋር ይሄን ነገር ሊያደርጉ የቻሉት። ያው እንግዲህ ሁሉም ነገር በእምነት ይፈታል ብዬ አስባለሁ። እኔ ወደ ቤተክርስቲያን እሷንም በማቅረብ ምንም የሚፈጠር ነገር እንደሌለ ለማሳመን እሞክራለሁ። ይሄ እኔ የማላምንበት ነገር ነው። ይሄ ጥንቁልና ምናምን አላምንበትም። ካመነ የሰው ልጅ ልቡን ክፍት አድርጎ እሷም አባቴም ልባቸውን ክፍት አድርገው ስለሰጡ ይመስለኛል ይሄ ነገር እነሱ ሊሆነው እና እኔ ደግሞ በእነሱ እንትን መቀጣት የለብኝም። አሁን ያው
እናንተ ታረጉልኝ ነገር ካለ እናንተንም እቀበላለሁ። ግን እኔ ነገ ዛሬ ሳልል ወደ ጸበል ቦታ ሄጄ ራሴን እንደምለውጥ እና እሷንም ደግሞ አብሬ ወስጄ ሁሉን ነገር እቀይራለሁ ብዬ አስባለሁ። እንግዲህ ነው ሀሳቤ። እንደው ምናልባት በተለይ ለውጥ የማያመጣ አይነት ህመም እንደነበረ ካየ በኋላ የሃይማኖት አባቶችን ወይ ደግሞ በምታምነው እውነት ነገሮችን ለማስተካከል አልሞከርክም ነበረ? ወደ ቤተክርስቲያን የመቅረብ ትልልቅ አባቶችን ለማውራት ይሄ ነገር እንዴት ነው መፍትሄው ምን ሊሆን ይችላል ከምን አይነት መንገድ ነው የሚመጣው ብለህ ሰዎችን ስታማከር ምን አገኘ? ያው እምነት ነው እመን እንጂ ትድናለህ ነው ነገሩ። ግን ያው እሷ ፈቃደኛ ስላልሆነች እሷን ማስከፋት ይሆናል እያልኩ ነው እስከዛሬም በቃ እንደዚህ ባረግ ምናምን ይሄ ከባህል ህክምናው ጋር ይጋጭብሃል ትለኛለች እሷ። ወደ ዘመናዊ ህክምና እንሂድ ሆስፒታል ምናምን ስላት ቆይ ይሄ ውጤቱን ይለቅ ይሄ ነገር እያለች ነው እስከዛሬ ቆየ ነው እንጂ ያው እኔ ትላልቅ ሰዎችም ከዚህ እንዲህ ከመራቃቸው በፊት ይመጡ ነበረ። ትላልቅ ሰዎች እንዲህ የእናቴ ጓደኞችም ምናምን እንደዚህ ከመራቃቸው በፊት ስለሚመጡ ከእነሱ ጋርም በቃ ጸበሉ ሰጁ ነው ሁሌ ነገራቸው ማለት ነው። ጸበል ይድናል ይሉ ነበር። እና አሁን በቃ እኔ ምንም ሌላ ውሳኔ የለኝም። ቀጥታውን እነዚህ ወደ እምነቴ ቦታ ሄጄ መዳን እንደምችል ነው እንግዲህ እስካሁን እያሰብኩ ያለሁት። ሌላ ምንም ነገር የለም እንግዲህ። እሺ እንግዲህ ያው ተመልካቾቻችን ከዚህ በላይ ልውልን ላስጨንቀው አልፈልግም። ምክንያቱም እየደረሰበት ያለው ነገር ቀላል አይደለም። በጣም ትንሽ የሚያስደነግጥ ነው። እናንተም አይታችኋልና ምናልባት ያው እያንዳንዱ ነገር ለእናንተ ኤዲተራችን የሚችል ከሆነ ለማሳየት እንሞክራለን ማለት ነው። ዩቲዩብ የሚፈቅድ ከሆነ እና ያንን ነገር ለእናንተ ማሳየት የሚቻል ከሆነ ለማሳየት እንሞክራለን። ያ ካልሆነ ደግሞ ያው የነገርናችሁ ነገር በጣም ማስደንጋጭ በሚያስመልሰው ሰዓት ላይ ከአፉ በርከት ያሉ መካከለኛ ይዘት ያላቸው እባቦች ነበሩ የሚወጡት እና ይሄ ደግሞ በጣም ቀላል የሚባል አይደለም። በቀን ውስጥ ከ4 ከ5 በላይ ተደጋጋሚ ጊዜ ነው ይሄንን ነገር እያደረገ ያለው። ይሄ ደግሞ ምን ያህል ችግር ምን ያህል ስነልቦናዊ ቀውስ ሊፈጥር እንደሚችል እናንተም በደንብ ታውቃላችሁ። ከሰው ጋር መቀላቀል አይችልም፣ የትም አይነት ቦታ ላይ መሄድ አይችልም እና ከዚህ ውጪ ደግሞ እህቱ የደበቀችው ነገር አለ። ከቤተሰብ የመጣበት ጣጣ አለ። እንደ አንድ ወጣት ይህንን ነገር መሸከም በራሱ በጣም ከባድ ነው። ትልቅ የስነ ልቦና ጫና አለው። ይህንን ነገር ደግሞ በቻልነው አቅም የኛ የስነ ልቦና ባለሙያዎች ድጋፍ ያደርጉለታል። ከዛ ውጭ ደግሞ መደበኛ ሕክምና እየተከታተለ ጎን ለጎን ደግሞ እምነቱን ይዞ በደንብ ወደ ተሻለ መንገድ እንዲመጣ ለማድረግ እንሞክራለን ማለት ነው። ከዛ ውጭ ደግሞ ያው ዮዲትም ከኛ ባልደረቦች ጋር እንደምትገኘው እና ምን አይነት ስሜት እንደተሰማች በተለይ ለወንድሟ ረጅም ጊዜ የደበቀችው ነገር ነው የነበረው። ስለ ጠንቋዩ ምንም የተናገረችው ነገር የለም እና እያንዳንዱን ነገር ግልጽ አድርጋ ትነግረናለች ማለት ነው። ዮዲትንም ወደዚህ እናስገባታለን ማለት ነው። ሉል እንግዲህ እረፍት ማድረግ መቻል ስላለብህ አንተ እረፍት አድርግ። ከዛ በኋላ ተመልሰን መገናኘት ካለብን እንገናኛለን። እሺ እረፍት አድርጋባት። እሺ እንግዲህ ተመልካቾቻችን ከሉል ጋር የነበረንን ቆይታ በተወሰነ መልኩ አይታችኋል ማለት ነው። አሁን ደግሞ ዮዲትን አስገብተናታል። ምን አይነት ነገሮች እንዳላት በተለይ የተፈጠሩትን እያንዳንዱ ነገሮች ታውቃለች እና ለረጅም ጊዜ የደበቀችው ሚስጥር ነበረ። ከሚስጥሩ በተጨማሪ ደግሞ ያው እሷም ቀጥታ ከጠንቋዩ ጋር ግንኙነት እንዳላትና በዛ ላይ ተመልካቾቻችን ያው አንድ የቀጠርነው ሰው እንዳለ እየነገርናችሁ ነበረ። አንድ እቺን ጠንቋይ ለመያዝ እረዳቸዋለሁ ያለ እሷ ጋር ያገለግል የነበረ ግን ብዙም አገልግሎት የሌለውና እያንዳንዱን ፓተርኗን ያጠናና የት ልትገኝ እንደምትችል በተለያየ ቦታዎች ላይ ስትሄድ እንዴት እየተደበቀች የምትሄድበት ነገር እንዳለ ጭምር አውቃለሁ ያለን ግለሰብ አለ። በተወሰነ መልኩ የኔ ባልደረቦች ሄደው ሊያጣሩ ሙከራ አድርገው ነበር። የት እንደምንገኝ ያሳውቀን ወደዚህ ቦታ ላይ እንዲመጣና ተባብረን ጊዜ ሳናጠፋ እቺን ሴት ለመያዝ እየሞከረን ያለ ነው። ምክንያቱም ቀን በገፋ ቁጥር ቀኖች በሄዱ ቁጥር ብዙ ሰዎች እየተገደሉ ብዙ ሰዎች እየተጎዱ ነው የሚቆዩትና ያ ነገር ከመሆኑ በፊት ደግሞ በቻልነው አቅም ከህግ አካላቶች ጋር በመተባበር ወደ መፍትሄ መድረስ መቻል አለብን። ስለዚህ ያንን ነገሮች ለማስተካከል አንድ ወንድማችን ወደዚህ ይመጣል። ከሱ ጋር ያለንን ነገር ምክክራችንን ለእናንተ የምናሳይ ነው የሚሆነው ማለት ነው። ተመልካቾቻችን እንግዲህ ዮዲት ያው የተፈጠረውን ነገር በደንብ ታውቂያለሽ። በተለይ አንዳንድ ግብግቦች ነበሩ። አንቺም የነበርሽበትን ስሜት አውቃለሁ። ሉል ላይም የተፈጠረውን ነገር እና በተወሰነ መልኩ አስረድተናል። መቼም የሉልን ነገር በደንብ ትረጂዋለሽ አይደለ? ያለበትን ለምን እንደዚህ አይነት ሁኔታ ውስጥ እንደገባ እረዳዋለሁ። እኔ ነኝ ያጠፋሁት። ግን ቢሆንም በዚህ ሰዓት አልነበረም መንገር የነበረብኝ። ጊዜ ነበረው። እንዲታሙ ህመሙ ለሌላ ህመም መጨመር አልነበረብኝም። ታውቃለህ በጣም ብዙ ጊዜ እኮ ልነግረው ሞክሬ አውቃለሁ። በጣም ብዙ ጊዜ አሁን ማወቅ አለበት በቃ አትሊስት የኔን ጭንቀት ይረዳኛል ብዬ አስቤ ነበረ። ግን እኔም እኮ ወጣት ነኝ አይደል? ብዙ ነገር ያስፈልጉኛል። ግን የራሴ ህይወት ትዝ ብሎኝ አያውቅም። ምክንያቱም ያለኝ አንድና አንድ ወንድሜ ብቻ ነው። እሱን አጥቼ መኖር እንደማልችል ነው የማውቀው። ስለዚህ የኔን ህይወት ከማሰብ ይልቅ
እሱን በህይወት ማቆየት ለእኔ በጣም ትልቅ ነገር ነው። ወድጄ አይደለም የገባሁት እሱን በህይወት ለማቆየት እንጂ። እንደ እህት ተረድቶኝ በቃ ችግር የለም ከዚህ በኋላ አብረን እንወጣለን ቢለኝ ደስ ይለኝ ነበር። ግን እሱ ይህን መረዳት አልፈለግም። ግን ለደቂቃም ቢሆን ለራሴ ህይወት ብዬ አይደለም እዛ ቦታ ላይ የተገኘሁት የእሱን ህይወት ለማትረፍ እንጂ። እንግዲህ ያው ሉል ለምን በእነዚህ አይነት መንገድ እንደሄደ በደንብ የምትረጅ ይመስለኛል። ምክንያቱም ረጅም ጊዜ ነው ደብቀሽ ነው የነበረው። ትልቅ ማወቅ የነበረበት ሚስጥር ነው። ምክንያቱም ትልቅ ጉዳት ነው ይሄ፣ ቀላል አይደለም። አንድ ወንድ እሱ ላይ የደረሰበት ያለው ችግር ከቤተሰቡ የመጣ እንደሆነ ሳያውቅ ከአባቱ ከአንቺ ከቱ የመጣ ችግር ነው። በልጅነቱ የነበረበት ከቱ አይደለም የመጣበት ችግር አባዬ ነው የገባበት። አንቺ ደግሞ ይሄንን ነገር መፍትሄ ለመስጠት ብለሽ ባሰብሽበት መንገድ እኮ ይሞት ነበረ። ምናልባት ለእሱ ያለውን እውነት አሳውቀሽ የተሻለው መንገድ ሊሆን በየትኛውም የባዕድ አምልኮ የሚመጣ ነገሮች የተሻሉ እንዳልሆኑ እኮ አሁን እያየሽ ነው አይደል ያለሽው። ያኔ ሄድሽ እንዳይሞት ብለሽ ፈርተሽ ነበረ። አሁንም ግን ወንድምሽ እያሳለፈ ያለው ነገር ተመሳሳይ ነው አይደለ? ወንድምሽ የተሻለ ነገር እንዳገኘ ነው የሚሰማሽ አሁንም ጭምር እኮ አሁን ወንድሜ ይድንልኛል እንጂ ከዛ በኋላ ይታመማል የሚል ሀሳብ በጭራሽ ውስጥ ያልነበረም። አንዴ ከጀመርኩት በኋላ ብቀጣም ብጎዳም ምን ነኝ የምጎዳው ብዬ አስቤ እንጂ እሱን አደጋ ውስጥ ለመክተት ለደቂቃም ቢሆን አስቤ አላውቅም። አሁንም በተፈጠረው ነገር ግን ወንድምሽ ጉዳት እየደረሰበት ያለ ነው። እንግዲህ ለማየት ለማመን በሚከብድ ሁኔታ እንኳን ከፍተኛ ብዛት ያላቸው ካፉ የሚወጡ ነገሮችን እያየሽ ነው ያለሽው አይደለ? ይህ ማለት ደግሞ ቢያንስ የበፊት ህመሙ የተሻለ ነበር፣ ከሰው ጋር ያቀራርበው ነበር፣ ሰዎች እንዲያዝኑለት የተለያየ ነገር እንዲነግሩት ያደርግ ነበር። የአሁን ህመሙ እኮ ከሰው እንኳን አያቀራርበውም። ምን አይነት ጉዳት እየደረሰበት እንደሆነ ደግሞ እያየሽ ነው። ግን አውቄ አይደለም ያደረግኩት እያልኩ ነው። አሁን ምን አውቀሽ ነው ይሄን ነገር አደረግሽ ለምን አደረግሽ እያልኩኝ ያለው አይደለም ያለሁት። ብዙ የተደበቁ ነገሮች ሌላ መፍትሄ ኖሮት እኮ መፍትሄ አግኝቼ ወንድሜን ባድነው ደስ ይለኛል። ግን ምንም አይነት መፍትሄ የለውም። እሷ ያበላሸችውን ነገር ራሷ ነች የምታስተካክለው። ስለዚህ ብትፈቅድልኝና ድጋሚ እሷ ጋር ሄጄ ትእዛዞቿን ብፈጽም ወንድሜ ደህና ይሆንልኛል። ሰምኛለሽ? ከዚህ በኋላ ደግመሽ ወደዛ የምትሄጂበት ምንም አይነት ምክንያት የለም። ወይ ከኛ ጋር መተባበር ወይ ደግሞ እስከ ወዲያኛው እስር ቤት መበስበስ ነው። ወንድምሽን ለማዳን እንግዲህ የተሻለ አማራጮች ነው የምንፈልገው። በተለያየ መልኩ ለማዳን ዘመናዊ ሕክምና ሊሆን ይችላል። ከዛ ውጭ ደግሞ ይኸውልሽ ይህንን የምታምኚው አንቺ ነሽ። ምናልባት ለዛች ጠንቋ ያለሽ አመለካከት የተለየ ስለሆነ ሊሆን ይችላል። ይህን ነገር ምን ያህል አቅም ቢኖራት ነው ከሰው ሆድ ውስጥ ትል እንዲወጣ እያደረገች ያለችው? እሱን እንኳን አይታተረዳ። አንቺ አምነሽ ይህንን ነገር ለማድረግ ስለሰሽ አይደለም። እኔ እኮ አልቀበልም ብዬ ትእዛዟን በተውኩ ጊዜ ነው ወንድሜ ካፍ ውስጥ እየተፋ መጀመሪያ አምነሽ መሄድሽ ነው ይሄ ሁሉ ነገር እንዲሆን ያደረገው። ተግባባን? መጀመሪያ አባትሽ ይህንን ነገር ባያደርግ ኖሮ ወንድምሽ ላይ ጉዳት አይደርስም። ከዛ በኋላ ደግሞ አንቺም ይህንን ነገር ፈታው በለሽ አስበሽ ወደ እሷ ባትሄጂ ኖሮ ይህ ሁሉ ነገር አይሆንም ነበር። ምናልባት ወንድምሽ እንደሚልሽ በሚያምነው እምነት ነገሮችን ማስተካከል ቢፈልግ ኖሮ የተሻለ ነገር ያገኝ ነበረ። አንቺ ግን የኔ እምነት ይሻላል፣ እኔ የምከተለው ነገር ይሻላል ብለሽ ፈርተሽ ስለደረቅሽ ወንድምሽ ላይ እንደዚህ አይነት ጉዳት እምነቴ አይደለም አምኜበት አልነበረም። ካላመንሽበት ደግሞ አሁንም ቢሆን መስተካከያ መንገዶች ይኖራሉ ብሎ ማሰቡ ለአንቺም ለወንድምሽ የሚበጀው ነገር ነው። ምናልባት ወንድምሽ በሚያምነው እምነት ወደ ተሻለ ቦታ ላይ እንዲሄድ ነገሮችን ማስተካከል፣ ከዛ ውጭ ደግሞ ዘመናዊ ሕክምና ለውጥ ይኖረውም አይኖረውም ነገሮችን ማየት በጣም የተሻለ ነው። ዋነኛ ምክንያቱ ግን ሊሆን የሚችለው ወይ ደግሞ አንቺ ከኛ ጋር እንድትተባበር የሚፈልገው የሚተባበረን ሰው አለ ወደዚህ ቦታ ላይ እንዲመጣ የኔም ባልደረቦች ልክ ያለው። ስለዚህ እነዛ ሰዎች ወደዚህ ይዘው ሲመጡ አንቺም የምታውቂውን የተወሰነ ፍንጭ ነው የምንላቸው ነገሮች ትሰጭኛለሽ። እኔ ይህንን እያደረግኩኝ እንደሆነ ካወቀች እኮ ወንድሜ በቃ ይሞትብኛል። እኔ ለራሴ ህይወት አስቤ አላውቅም። ችግር የለውም። እኔ ምንም ረድቻችሁ ምንም ብሆን፣ ወንድሜ ግን በእኔ ምክንያት ድጋሚ ሌላ ነገር እንዲሆን አልፈልግም። ይኸውልሽ እኛም ያንቺን ወንድም አደጋ ላይ መጣልን አንፈልግም፣ ወይ ደግሞ ያንቺ ወንድም የተለየ ነገር እንዲደርስበት ምንፈልግ ሰዎች አይደለም። የእሱንም የብዙ ንጹሃን ህይወትን ለማዳን የምንፈልግ ሰዎች ነን። እዛች ጠንቋይ ጋር ምን አይነት ጉዳት እንደሚደርስ በደንብ እናውቃለን። ሰዎች ቀን በቀን አንቺን ያገኘንበት ቦታ ላይ ወድቀው ተገለው እናገኛለን። የተለያየ ጉዳት ደርሶባቸው እናገኛለን። ይሄ ደግሞ ቀላል ነገር አይደለም። ስለዚህ የነዛን ንጹሃን ሰዎችም የወንድምሽን ህይወት ለማትረፍ ደግሞ ለአንድና ለመጨረሻ ጊዜ እቺ ጠንቋይ በቁጥጥር ውስጥ መዋል መቻል አለባት። ተግባባን? ያም አይሆን ከሆነ ግን ወንድምሽ ላይ እነዛ ንጹሃን ሰዎች ላይ የሚደርሰው በደል የሚቀጥል ነው የሚሆነው። አንቺ ደግሞ ለዚህ ነገር ዋነኛ ሰው መያዝ እንደምትችሉ አላስብም። እንዲሁ ዝም ብሎ ተራ ልፋት እንዳይሆን ምናልባት አንቺ የምታስቢያቸው ነገሮች ናቸው። አንቺ በአይንሽ በደንብ አይተሻ ስለማታውቂ የምትፈጥራቸው የምትሰራቸው እያንዳንዱ ስራዎች በደንብ ለአንቺ የተለየ ነገር ስለሚሰጡሽ እንድትፈሪ ለእኔ ብቻ አይደለም ይሄ ትክክለኛ ነገር። እዛ ቦታ ላይ አምኗት ለሚሄዱት ሰዎች ብቻ ነው እንጂ ይሄ ነገር እየሰራ ያለው ለማያምኗትና ማንም ለሚከተላ ሰው ወንድሜ እኮ አያምናትም። ወንድሜ አያምናትም፣ ግን ደግሞ እየተጎዳ ያለው እሱ ነው።
በአንቺ ጉዳት ነው ይሄ ነገር እንዲደርስ ያደረግሽው አይደለ? አንቺ በመከተልሽ አንቺ እዛ ቦታ ላይ ሄደሽ እያንዳንዱ ነገር በማድረግሽ ነው ይሄ ነገር የደረሰው። ማን ያውቃል? ምናልባት ደግሞ ከወንድምሽ የሆነ ነገር ወስደሽ እንደዚህ አይነት ነገሮች ለምንድን ነው የምታወራውን ነገር ማትመርጠው? ስነ ስርዓትማ አይኖርህ እንጂ ያንን አድርገሽ ካልሆነ ደግሞ ስለ እያንዳንዱ ነገር መተባበር መቻል አለብሽ ብዬ አስባለሁ። ያንን ማታረጊ ከሆነ ደግሞ ወደ እስር ቤት እንደወረውርሽ ነው የምታስገድጂኝ። የኔ እስር ቤት መወርወር አሁንም እያሳሰበኝ አይደለም። አልገባህም? የማወራው ነገር ማለት ነው ወይ ከወንድምሽ ህይወት ወይ ደግሞ እድሜ ልክ ከመታሰር አንዱን ትመርጫለሽ ማለት ነው። የወንድሜን ህይወት ምንም አይነት ምርጫ ውስጥ አልከተውም። ከዛሽ ጠንቋይ ጋር ተባብረሽ ብዙ ወንጀሎችን ፈጽመሻል በሚል ክስ ብቻ ረጅም ዓመት እንዲፈረድብሽ የማድረግ አቅሙ አለን። ምክንያቱም የእያንዳንዱ ሰዎች አስክሬን የእያንዳንዱ ሰዎች ጉዳት ምስክርነት እኛ እጅ ላይ ይገኛል። እሷ ጋር የምትሰሪ ሰው እንደሆንሽ ደግሞ ማረጋገጫዎችን አግኝተን ለነዛ ሰዎች አሳልፈን ከሰጠን ህግ በራሱ መንገድ አንቺን በምን አይነት ልክ ሊቀጣሽ እንደሚችል መቼም ወጣት ነሽ በደንብ ትረጃለሽ ብዬ አስባለሁ። እንግዲህ ተመልካቾቻችን ያው ለእናንተ እንዳልናችሁ እንግዲህ አንድ የሚያግዘን ሰው አለ። ያ የሚያግዘን ሰው ወደዚህ ቦታ ላይ ይመጣል። ያንን ሰው ደግሞ ወደዚህ ቦታ ላይ ይዘን ከመጣን በኋላ እችን ጠንቋይ ለመያዝ እንሞክራለን ማለት ነው። እሱ ጋር ያሉት መረጃዎች ምንድን ናቸው? በተወሰነ መልኩ ከኛ ጋር አውርቶ ነበረ። የተለያዩ አይነት ነገሮችንም ይነግረናል ብለን እናስባለን። ከዛ ውጭ ግን አጠገቤ ወዲት ትገኛለች። ወዲት እንግዲህ እስካሁን እንደምትተባበረን ነው እያየው እየተረዳው ያለሁትና እሷን ያን ከፍተኛ ነገሮችን አውቃለሁ ያለችበትን ሁኔታ በደንብ ለመረዳት እሞክራለሁ የሚለውን ግለሰብ ይዘን እችን ጠንቋይ በአጭር ጊዜ ውስጥ በቁጥር ውስጥ አውለን ነገሮቻችንን ለመፈጸም እንሞክራለን ማለት ነው። እስቲ እሱ እስኪመጣ ከባልደረቦቼ ጋር መማከር አለብኝ። እስከዛው ድረስ አብራችሁን ቆዩ። ያው እንግዲህ ውድ ተመልካቾቻችን አንድ ጠንቋይን ለመያዝ ይረዳናል ብያቸው የነበረው ግለሰብ አሁን አብሮ ይመጣል ማለት ነው። ወደነ የወዲት ቤት ነው ይዤ የመጣሁት። ምክንያቱም እኛ ማቆያ ይዘን ለመሄድ አይመችም። እቺ ጠንቋይ በተለያየ አይነት ሰዎች መሀል እኛን እንደምትፈልገን እርግጠኛ ነኝ እና ያንን ነገር ለማስቀረት እንዲሁም ደግሞ አጠገቤ ያለ ወንድሜ ዘላለም ይባላል። ያው ብዙ ስለ ጠንቋይ የሚያውቀው ነገር እንዳለ ነው ሲነግረኝ የነበረው። ከዚህ በፊትም ከሱ ጋር ተገናኝቼ ነበር እና የተለያየ አይነት ቦታ ላይ እየተደባበቀ እየኖረ እንዳለ በተለይ ጠንቋይን ለመጣል ካሰበበት ጊዜ ጀምሮ ከፍተኛ ጉዳት ልታደርስበት እየሞከረች እንደሆነ ስለገባው በጣም በተለያየ አይነት መንገድ እየተደባበቀ ነው ያለው። ከኔ ጋር አንዳንድ ቆይታዎችን አድርጓል። እኛን እንዴት እንዳየን በምን አይነት መንገድ እንዳገኘን እያንዳንዱ ነገር ለእናንተም ግልጽ አድርገን እናሳያለን ማለት ነው። በእርግጥ ከካሜራ ጀርባም ከኔ ጋር አውርቷል። ከዛ ውጭ ደግሞ መጀመሪያም ኮንታክት አድርጎኝ የነበረው እኔ ነው። ነገር ግን እናንተ ተመልካቾቻችን የእኛ ቤተሰብ ናችሁ ብለን ስለምናስብ እያንዳንዱን በእኛ እግር በእግር የሚከተለውን ነገር ማወቅ አለባችሁም ስለምንል ነው እሱን ወደዚህ ቦታ ላይ ይዘን የመጣ ነው ማለት ነው። ስለዚህ ዘላለም ምን አይነት ነገር ይዞ እንደመጣ እንዴት እንዳገኘን ከኛ ጋር ምን አይነት ነገሮች እንዳወራ ግልጽ አድርጎ ይነግረናል ማለት ነው። እሺ ዘላለም በመጀመሪያ ስለመጣ በጣም ደስ ብሎኛል። ያው ጥሬን አክብረ ብዙ ነገሮች እንደሚፈጠሩ እናውቃለን እና በተለይ ጠንቋይ ምን ያህል ከባድ እንደሆነሽ ምን ያህል እንደምትከተል ምን ያህል አንተ አደጋ ውስጥ ልትገባ እንደምትችል እያወቅህ ነው እኔ ጠራው ቦታ ላይ ልትመጣ ፈቃደኛ ሆንክ። ወደዚህ ቦታ ላይ ጠራው አንደኛ አንድ ሴት አለች ከእሷ ጋር ቀጥተኛ ግንኙነት ያላት እና እሷም እንደምትረዳን ቃል ገብታልናለች። አንተም ደግሞ ትረዳናለች። ስለዚህ እዚህ ቤት ያለውን ነገር መፍትሄ አበጅተን እንዴት መሆን አለበት የሚለውን ተመልካቾችን ባሉበት ባልደረቦችን ባሉበት እንድንተባበር ነው እና ስለመጣህ በጣም በጣም አመሰግናለሁ። እኔም አመሰግናለሁ ሳሚዬ። ያው እንዳወራው በውስጥ እንዳወራ ነው እዚህ ስመጣ እኔም ደስ እያለኝ ነው የመጣው ስለጠራኝ። ምክንያቱም ያው ሰሞኑን ያለውበትን ነገር ያለው እና የተቻለኝን አቅም እንግዲህ ሁሉንም ነገር ማቀውን ሁሉ ልነግራችሁ ብዙ ጊዜ እንደዚህ ሞክሬ አውቃለሁ። ለብዙ ጊዜ እሷ የምትወድቅበትን መንገድ ፈልጌ አውቃለሁ። ግን እንዳልኩ በጣም እንደምታውቀው እጇ ረጅም ነው። ብዙ አቅም ያላቸው ሰዎች ታውቃለች። እሷም በጣም አቅም አላት እና የሞከሩም ብዙ ሰዎች ነበሩ። እንደዚህ እኔም ለመርዳት ያሰብኳቸው በውስጥ ነበሩ። ግን ያው እንደማይሆን ሲገባኝ ለዛ ነው እንደዚህ አይነት ቀን እየጠበቅኩ ነበር። ግን ያው ያንተን ሳየው ግን በጣም ጥሩ መንገድ እየሄዳችሁ እንደሆነ ምን ያህል ቁርጠኝነታችሁን ሳይሆኑ እኔም እንደዚህ ለመርዳት ደፍሬ የመጣሁት የወሰንኩት ማለት ነው። እና ማወቅ የምፈልገውን ነገር ሁሉ ጠይቀኝ፣ እኔም ማውቀውን ሁሉ ነገር ዝግጁ ነኝ። ያው እንግዲህ በእርግጥ ከኔ ጋር በተወሰነ መልኩ አውርተናል ዘላለም። ያው አብረን በተገናኘንበት አጋጣሚዎች ላይም ብዙ ነገሮችን አውርተናል። ብዙ ነገሮችን ጠይቄ ነበር። ምክንያቱም ቀጥታ ከሷ ጋር ግንኙነት ያለ ሰው እንደሆንክ ስትነግረኝና ብዙ ሚስጥሮቿን ለእኔ ልትናገር ፈቃደኛ ስትሆን ትንሽ ግራ ያጋባል አይደለ? በተለይ እንደዚህ አይነት ፈቃደኛ የሆነ ሰው አግኝተን ስለማናቅ ያንተን ነገር ማጣራት ነበረብኝ። በተለይ ያዘጋጃቸው ዶክሜንቶች እሷን ለመያዝ የሚያመቹ እያንዳንዱን ሁኔታዎች ጭምር ለእኔ ስታሳየኝ ነበር። ከዛ በኋላ ነው በደንብ እርግጠኛ ሆኜ አምኜ ወደ ተመልካቾቼም ላቀርበ የፈለግኩት ማለት ነው። ስለዚህ በመጀመሪያ
ከዚህ ጠንቋይ ጋር ያለ ግንኙነት ምን ይመስል ነበረ? በእርግጥ ለእኔ ነገረኛል፣ ያው እንደ አዲስ ለተመልካችም እንዳያውቀው በማሰብ ነው። እና ከወንድም ጋር ያለ ግንኙነት እንደነበረ ወንድም እዚህ እንዳመጣ ነበር። እና እስቲ ንገረኝ ከወንድም ታሪክ ጀምሮ። ውልደትህ ክፍለ ሀገር እንደሆነ ከዛ ወደ አዲስ አበባ የመጣበት ምክንያት ደግሞ በወንድም ምክንያት እንደነበር ነው። እና ከሁለት ጀምሮ ያለውን ነገር አስረዳን እስቲ። አው ከዛ በእርግጥ የመጣሁት ወደዚህ ልጅ እያለሁ ነው። እና ስመጣም ታላቅ ወንድሜ ጋር ነው የመጣሁት። እዚህ ነበር ታላቅ ወንድሜ። ከልጅነት ጀምሮ ነው የማውቃት። በእርግጥ ብዙ ጊዜ እሷ ጋር ይሄዳል። የተለያዩ ቦታዎች አሏት። በተለይ ደግሞ አሁን እዚህ ወደ እኛ ሰፈር ወደ ጫካው ጀርባ የኛ ቤት አለና እዛ አካባቢም አላት አንድ ቤት እና ወደዛም ብዙ ጊዜ እንሄዳለን። እና ሲሄድ አብሬው ተከትዮ እሄዳለሁ። በጣም ሁሉ ነገር የሞላበት ቤት ነው። ሁሉም ነገር ከልጅነት ጀምሮ ጥሩ አስተዳደግ ነው ያደግኩት። ያደግኩም በመጣው ቁጥር ገንዘብም ምንም ቸግሮኝ አያውቅም። በደንብ ነው የሚረዳኝ። በጣም ወዶ ወንድሜ ነበረ። ከጊዜ ብዛት ግን የታመመ መጣ። መታመም ብቻም ሳይሆን በጣም በሚዘገንን መልኩ በጣም መሰቃየት ጀመረ። ነፍሱን ያው በሰላም ያሳርፋትና በስተመጨረሻ ግን በጣም ብዙ ነገሮች እንትን ብሎ ነው ያረፈውና በታመመበት ጊዜ ላይ በጣም ያወራኝ ነበር ብዙ ነገር። በቃ ካሁን በኋላ እኔ ደግሞ እሷ ጋር ነበር ለእርዳታም ለምንም ወደ እሷ ነበር የምሄደውና በቃ ተው ወደ እሷ አትሂድ፣ እረፍ፣ ምንም ነገር በቃ ከእሷ ጋር ያለኝን ነገር እንዳቆም ይፈልግ ነበር። እኔ ደግሞ ምንድን ነው በእርግጥ እያደግኩ ስመጣ ገብቶኛል፣ ነገሩ እየገባኝ መጥቷል። ግን ያው ወንድሜ እንደዚህ አይነት ሰው ነው ብዬ አስቤ አላቅም ነበር በወቅቱ። እንደ ስራ ባልደረባ እንደ ቤተሰብ ነበር አድርጌ የምቆጥራቸው እንጂ ሌላ ውስጥ የሚሰሩትን በደንብ አላቅም። እኔ ጥሩ ጥሩ ነገሮችን እንደምታሳካ፣ ሰዎች እንደምትረዳ፣ እንደሚረዱ ነበር የማውቀውና ከጊዜ ብዛት ግን ያው እሱም እየነገረኝ ሲመጣ በቃ ነገሮች ይሻሻላሉ፣ ይስተካከላሉ ብዬ ነበር። ግን ያው ወንድሜም አረፈ። እሱ ካረፈ በኋላ ግን በቃ ብዙም የምሄድበትም ብዙም ሰውም አልነበረኝም ዘመድም እና እሷን ነው የቀረብኩት። እሷም ከድሮ በበለጠ ነው የቀረበችኝ። በደንብ መቅረብ ጀመረች። የምፈልገውን ነገር ታደርግልኛለች። መረጃዎች በቃ ከለል ሁሉም ነገር እና አንዳንድ እንትኖችም ትሰጠኝ ጀመር። አየዛ ሲሆን ከዛ በደንብም ስለማቅም እንደ ቤተሰብም ስለምታየኝ ትዕዛዞችን እንድፈጽም ብዙ በእሷ ስር ብዙ ሰዎች አሉ፣ ብዙ ትዕዛዝ የሚፈጽሙላት አሉ። በእርግጥም ትዕዛዞች የምታስፈጽሙ እሷ ጋር ለጉዳይ የሚመጡትን ነው። ግን ደግሞ እነሱንም አንዳንዴ ከእሷ መንገድ ሲያወጡ ሲያፈነግጡ ደግሞ ያው የእሷ ሰዎች ደግሞ ሌላ አሉ፣ የሚከፈላቸውም እንደዚህ የእሷ ሰዎች አሉና እነሱን መቆጣጠር ማሰማራት ያው እኔ እንዳልኩ እኔ የምኮራበት ነገር አይደለም። ምናልባት ይህን ወስኜ ስመጣ እኔን ተጠያቂ ያርገኝ አያስደርገኝም። ያው ካለው አሁን እስካሁን ካለፈው የሚበልጥ ነገር የለም ብዬ ነው እና በወቅቱ እኔም ብዙ ስራዎችን እንደ አዛዥም ሆኜ ሰርቻለሁ። ከክፍለ ሀገር የሚመጡ ብዙ ሰዎችም የሚመጡ አሉ። አንዳንድ እንስሳዎችንም ብቻ ውስጥ ብዙ የተለያዩ ስራዎች አሉ የሚሰሩ። እነዛን እንትን ስምሪትም ምልካቸውም የምከታተለውም እንደዛ ነበር የምሰራው እና ከጊዜ ብዛት ደግሞ አንዳንድ ጠላቶች አሏት። በእርግጥ ብዙ ጠላቶች አሏት። በእሷ ምክንያት የሚሞቱ የሚታመሙ ብዙ ጠላቶች አሉና እንዳልኩ የተለያየ ሰው ይመጣል። ከደሃ እስከ ትልቅ ባለሀብት እስከ ባለስልጣኑ ላይ ይመጣሉና አንዳንዴ ወደ እሷ የሚዞሩባት አሉ እና ወደ እሷ ሲዞሩ ወደ እኛንን ያው የምንከላከልናት በዋናነት እኔ ነኝ። ልጆቹንም ማዛቸው መቆጣጠራቸው እኔ ነኝና እሷን ከጥቃትም እንከላከላለን፣ እንጠብቃለን። አየህ ጥሩ እየሄድን ከዛ በኋላ ግን ትዕዛዞቿ በጣም መጥፎ መሆን ጀመሩ እና ሰዎችን ያው እስከ ነፍስ ማጥፋት ድረስ እንደዚህ አይነት ትዕዛዞች መታዘዝ ሲጀምሩ መቀበል አቃተው፣ አይምሮዬ መቀበል አቃተው። ምክንያቱም እንደዚህ አይነት ነገር ሰርቼም አላቅም፣ በህይወቴም ይከብደኛል እና ከዛ በኋላም ነው በቃ የእሷን ትዕዛዝም አለማክበር ስጀምር፣ አንዳንድ ሌላ ሰዎችንም በጎን መርዳት ስጀምር፣ በቃ እንደዛ ስጀምር እሷም ይህን ነገር እያወቀች ስትመጣ ከሆነ ሰዓት በኋላ አሁን በቅርብ እንግዲህ እኔንም ልታስገድለኝ እንደሆነ ደርሼበት
ከዛ በኋላ እኔም አሁን ያው ድብብቆች ላይ ነው ያለሁት እና እንደ ድል ሆኖ ያለችበትን የምትኖርበትን ያሏትን ቤቶች ከሀገር ውጭም ያለችበትን ወደ ኬንያም ትሄዳለች ቤት አላት ከተሞችም ውስጥ ከአንድም 3-4 ቦታ ቤት አላት እና እያንዳንዱን ስለማቅ በእርግጥ እሷ ስር የነበሩትም ሰዎች ያው ከኔ ጋርም ስለምንተዋወቅ አንዳንድ ጓደኞችም አሉና ከውስጥ ነው የተነገረኝ እኔም ከውስጥ ሰምቼ ነው ይሄንን አልገረመኝም ብዙ ምክንያቱም በጣም ትእዛዟን የማይጠብቅ ሰው ካለ ጠላቷ ነው በቃ በህይወት እንዲኖር አትፈልግም ብዙ ነገር ነው የምታረግብህ እኔም በቃ ያው እንዳወራው አሁን ለራሴ የምሰጋበት ሰዓት ላይ ነው እና ከኔም ባሻገር ግን ከኔም በላይ ግን እስካሁን ስላለፈው ነገር ሁሉ ካሁን በኋላ ማንም ሰው መጎዳት የለበትም በዚህ ሴትዮ ምክንያት ማንም ሰው መጎዳት የለበትም ለዛ ነው ላግዜ የመጣሁትና ሙሉ በሙሉ ባለኝ አቅም ባለኝ ሁሉን ነገሬን ለመዝተት ዝግጁ ሆኜ ነው የመጣሁት ወደ እናንተ ምክንያቱም ይሄንንም ያው የሚደርሳት ከሆነ ይሄንንም ማወቁ አይቀርም የበለጠ ነው እንግዲህ እኔ ላይ እንትን የምትልብኝ ስለዚህ ይሄን ሁሉ ራሴን አሳልፌ ነው የመጣሁት ወደ እናንተ ልረዳችሁ እንግዲህ ዘላለም መጀመሪያ ማንተ ሳገኘ በምን አይነት መንገድ ስናወራ እንደነበረ በደንብ ታስታውሳለህና በጣም ብዙ ነገሮችን አውቀህ ተጠራጥሬህ ነበር መጀመሪያም ብዬሃለሁና ከዛ በኋላ የነገርከኝ እያንዳንዱ ነገሮች ግን የምር እቺን ሴት ለመጣል ትልቅ አቅም እንዳለ ወይም ደግሞ ትልቅ ነገሮችን እያሰብክ እንደሆነ ነው የተረዳሁት ምክንያቱም እዛ ቦታ ላይ ያለው ነገር እንዳንተ አይነት ሰዎችን ነው እውነት ለመናገር የምንፈልገው ምክንያቱም እዛ ቦታ ላይ የሚሰራው ነገር ከስጋዊ አምሮት ከስጋዊ ፍላጎት ወጥተህ የሰዎችን ነፍስ ለማዳን ሰዎች ካሉበት እስራት ካሉበት ትግል ለማውጣት መሞከር በራሱ ቀላል አይደለም ምክንያቱም ይሄንን ነገር በማሰብ ምን አይነት ስቃይ እየደረሰብህ እንደሆነ ያያየው ነው የተለያዩ ቦታዎች ነው የምትኖረው እኔ እንኳን ከአንዴም 3 ያንተ ነገር እርግጠኛ ለመሆን ሳገኝ 3ቱንም የተለያየ ቦታ ላይ ነበር የተለያየ ቤት ውስጥ ለዛውም መኖሪያ የማይባል ሁኔታ ምክንያቱም የሚከታተሉ ሰዎች አሉና ተደባብቆ የሚገባበት አይነት ሁኔታ ነው የነበረውና በዚህ ልክ መስዋዕትነትን እየከፈለ እንግዲህ እንቅስቃሴ ላይ ነው ያለው የሚበላው የሚጠጣው ነገር እንኳን በደንብ አልተዘጋጀለትም ያው ከዚህ በፊት ከነበሩ ወዳጆቹ ጋርና እሷን ለመጣል ከሚያስበው ከያዛቸው ገንዘቦች ጋር ነው ራሱን እየለወጠ ያለው እንጂ ይሄ ነው የሚባል ስራ እንኳን የለውም እና ነገሮችን ለማስተካከል እየሞከረ ያለው ግን ለእውነት ሲል ነው እዛ ቦታ ላይ እየተጎዱ ላሉት ሰዎች ይላሉ ብለህ ስላሰብክ ነውና ይሄ ደግሞ ቀላል ስሜት አይደለም እውነት ለመናገር ከዛ ውጪ ግን እንደው እዛ ቦታ ላይ ፈጸሙ የነበሩትን ነገሮች በተለይ አንተ እንደዚህ አይነት ድርጊቶች ላይ እንደማትሳተፍ ነገር ግን አብዛኛውን የደህንነት ጉዳዮች በኃላፊነት እንደምትወጣላት ነበር የነገርከኝና ይሄ ቆሻሻ የሚባሉትን ስራዎች ሰዎችን የማጥፋት እዛ ቦታ ላይ ያሉት ሴቶችን የመድፈር ሌሎቹን ነገሮች የመጉዳት ስራዎችን የሚወጣው ማን ነበረ ወንድምህ ከዚህ በፊት ይሄን ኃላፊነት እንደሚወጣ ታውቃለህ ስለሺ ነው ባለም ግለሰብ በእኛ ቁጥር ውስጥ ያለ ታውቃለህ ብዬ አስባለሁ ስለሺንም እና ስለሺም ይሄን ነገር አድርጎ ነበር ከዛ ውጪ አሁንም ድረስ ያንተን ኃላፊነት ተከተው የሚወጡ ሰዎች አሉ ይሄንን ስራ እየሰሩላት ያሉ ሁልጊዜ ሰው ትተካለች ማለት ነው አዎ እንዳልኩ ያው ሰው አይቸግራትም ሰው ቸግሯት አያውቅም ሰው ብቻ ነው ቤት ሁሉም ቤት ብትሄድ ሰው ብቻ ነው እና ደግሞ እንዳልኩ የግድ መቅጠርና መክፈል አይጠበቅባትም እንደዚህ አይነት ስራዎችን እንዲሰራ ራሳቸው የሚመጡ ባለጉዳዮች ነው የሚሰሩላት እኔ አንዳንዴ ያው እንዲህ ስል እንትን እዛ ካሳለፍኩት አንፃር ፌዝ ሊመስል ይችላል ግን በጣም ብዙ ጊዜ አዝናለሁ በጣም የማያቸው ብዙ እናቶች ይመጣሉ በጣም ብዙ ወንድም እህቶች ብዙ አባቶች እና በጣም ነው ማዝነው እና ከምን አይነት ጥሩ ሰውነት ወደ ምን አይነት አውሬነት እንደምትቀይራቸው ሳይ በጣም ነው ማዝነው እና አብዛኛውን ስራዎች በቃ ባለጉዳዮቹ ነው የሚሰሩት ለዛም ነው እንትን የምትለው ባለጉዳዩ ስለሚሰራ ሚስጥሩን በደንብ ይዝላታል ለዛም ነው እሷን ማደን እሷን መያዝ በጣም የሚከብደው ቀጥራ ቢሆን ብዙ ሰዎችን የምታሰራው ልትል ትችላለህ ግን እንዳለ ባለጉዳዩ ስለሆነ እሷን ስራ የሚሰራው አሳልፎ የሚሰጣት የለም በአሳልፎ የሚሰጣት የለም እኔ እንኳን ለመቅረብ ስሞክር እንደዚህ ለመርዳት ስሞክር እንኳን ሌላ ሐሳብ እንዳለኝ ካወቁ ወደ እሷ ነው የሚያደሉት ሰዎቹን ራሱ ታገኛቸው እንትን ነው አንተን ከመርዳት ይልቅ ወደ እሷ ነው የሚያደሉት ምክንያቱም በብዙ ነገር ነው አስራ የምትይዛቸው እና ያው እኔንም ጨምሮ አንዳንድ ደግሞ ሰዎች አለን ከክፍለ ሀገርም የምታስመጣቸው ወደ ክፍለ ሀገር የሚሄዱ የሚመጡም ብዙ ሰዎች አሉ እንደዚህ የሚሰሩላት ያው አሳያለሁ አሁን እንግዲህ ማሳየት አይቀርም ቤቶቹንም አድራሾቹንም ሁሉንም እያንዳንዱን አሳያለሁ አንድ ወዳጅ አለኝም ከውስጥ እንደዚህ የሚያግዘኝ አሁንም ውስጥ ነው ያለው
መረጃም ከሱ ነው አሁንም ያሉትን ነገሮች የምቀበለው። በደንብ ያግዘናል፣ በደንብ እንቀበላለን ከሱም። ግን ባለጉዳዮቹ ናቸው አሁን በቃ ባለጉዳዮቹ በእነሱ በኩል ካልሆነ አሁን ማግኘት ከባድ ነው። በእሷን ማግኘት አሁን በጣም ከባድ ነው። ምናልባት ያው እስቲ ነገሮችን እኛም በቻልነው አቅም ለማጣራት እንሞክራለን። ምክንያቱም ዋነኛውን ነገር ነግረኸኛል። በተለይ ያው ሀገር ውስጥ ብዙ ቦታ ላይ ቤት ሊኖራት እንደሚችል እገምታለሁ። ነገር ግን ከሀገር ውጭ ይኖራታል ብዬ አላስብም ነበርና ኬንያ እንዳላት ቤት ነግረኛል። እና ይሄ ለእኔ ቀላል ፍንጭ አይደለም። ምክንያቱም ሌላ እንደ አማራጭ ከሀገር ወጥታ የምታርፍበት ቦታ እንዳላት ማወቁ በራሱ የሚጠቅመው ጥቅም አለ። እዚህ ብቻ ከመፈለግ ራቅ ብለን እንድናይ አድርገናል። ከዛ ውጭ ደግሞ ብዙ ነገሮችም ይኖራሉ ብዬ አስባለሁ። እና አንተ በዋናነት እዚህ ቦታ ላይ መተኛን ለመተባበር መሞከር ነው ከምንም በላይ ለእኛ ትልቁ ነገር። ከዛ ውጭ ደግሞ እዛ ቦታ ላይ ያሉትን እያንዳንዱ ሰዎች እንደማወቅ መውጫና መግቢያቸውን፣ ሰዓቱን፣ ሁኔታውን እንዴት ነው የሚለውን ነገር እንደመረዳት እኛ በተለያየ አይነት መንገድ እነሱን ለማጥቃት ብንፈልግ በደንብ ምትረዳ ምትደግፈን ሰው ትሆናለህ ብዬ አስባለሁ። ስመጣ ይኸውልህ አሁን እሷ ጋር የሚገርምህ ሰው በጣም እንትን ይመስለዋል። በቃ ሴጣንን የሚያስብ ብቻ ይገርማል። ሙስሊም ይመጣል፣ ኦርቶዶክስ ይመጣል፣ ከተለያዩ እምነት የሚያምኑ ሰዎች ነው የሚመጡት። ይገርማል። እና እነሱን ነው አይምሮ እምነታቸውን ነው የምረብሸው። እኔ ኦርቶዶክስ ነኝ፣ እዛ ሰራለሁ፣ እዛ ኖር ያለው ማለት እንግዲህ በሴጣን አምናለሁ ማለት አይደለም። እኔም ነፍሴንም ሰላም ስለነሳኝ ነው ወደዚህም ስመጣ። እዛ ብኖር እኮ ጥሩ እኮ ነው ለእኔ እኮ በጣም ብዙ ጥሩ ነገር ነበረው እኮ። ጥሩ ገንዘብ አገኛለሁ፣ ጥሩ ጥበቃ አለኝ። እንዴት የነበረኝን ክብር እዛ ብታይ እኮ እንዴት እንደምፈራ ራሱ። ግን ከጊዜ ብዛት ወጣትነቴ ላይ ትንሽ አጣጥመው ነበር። ደስ ሲለኝ የሆነ የሚሰማ ስሜት ነበረና ግን ያው ከጊዜ ብዛት ግን ህሊናህን በቃ ነፍስ ሰላም ታጣለች፣ ትጨነቃለች። የሚደረጉት ነገሮች አሉ። በዛ ላይ ትዕዛዞችን ያው በዚህ በተለያየ መልኩ በቃ ሳልፈው በዚህ ስል እኔ አይሆንም ስል ሌላ ሰው ሲሰራው በቃ አይምሮዬ ሰላም አጣ በቃ። በዛ ላይ ደግሞ ጭራሽ እየፈለገችኝ እንደሆነ ደግሞ ሳቅ ያው ለነፍሴ እፈራለሁ። ግን እኔ የፈለገ ልሆን እችላለሁ፣ ምናልባት የሚገባኝ ሊሆን ይችላል። ግን እውነታው ግን ተጋልጦች ለህግ መቅረብ አለባት። ለዛ ነው ይህንንም የወሰንኩት፣ ልረዳችሁም ስወስን ለዛ ነው የመጣሁት። እና ልክ አይደለም፣ በፍጹም ልክ ያልሆነ ጭራሽ ልክ ያልሆነ ነገር ነው የሚሰራው። እኔ እንጃ። እኔ ምናልባት ለራሴ እሷ ህግ ላይ ቀርባ ሳይ እንደው ምናልባት እስኪ ለራሴ ይቅርታ ላደርግለት እችል ይሆናል። እና ለራሴ ስል ነው የመጣሁት ወደ አንተ። ያው እንግዲህ ወደዚህ ቦታ ላይ ስጠራ ለምን ምክንያት ወደዚህ እንዳመጣውን በደንብ የምታውቅ ይመስለኛል። ምክንያቱም እዚህ ቤት ውስጥ አንድ ሴት አለች ከእሷ ጋር በደንብ የምትተዋወቅ፣ እዛ ቦታ ላይ ታገለግል የነበረች እና ለወንድሟ ስትል ብዙ ተሰቃይታ የነበረች፣ ነገር ግን አሁን ከዛ ህይወት መውጣት የምትፈልግና ወንድሟን ማዳን የምትፈልግ ሴት ነች እና እሷ ከኛ ጋር ለመስራት አብራ ያዎችን ጠንቋይ ለመጣል ሀሳብ እንዳላት እየሰማው ነው እየነገረችን ያለችው። እና አንተም ደግሞ በዚህ በኩል አለ ብዙ ነገሮቿን የምታውቅ ብዙ ሚስጥሮቿን የምትረዳ ሰው ነህ። ስለዚህ እሷ ቤት ነው ያለ ነው። እሷ ወደዚህ ትመጣና ደግሞ እሷም ከኛ ጋር ቆይታ ታደርጋለች ማለት ነው። ምናልባት ከአንተ ጋር አላስተዋወቃቸውም። ትንሽ ባልደረቦቼ ወንድሟ ትንሽ ታሞ ስለነበረ ከእሱ ጋር ቆይታ ሲያደርግ አብራ ሄዳ ነው ወደዚህ መምጣቱ አይቀርም። እሷ ወደዚህ እንደመጣች ደግሞ እንግዲህ ያው ለአንተም እንደነገርኩ ነው ወንድሜ። ስለዚህ ወደዚህ ቦታ ላይ ከካሜራ ጀርባ ያላችሁ ሰዎች ከወንድሟ ጋር ትመስለኛለች እዚሁ ቦታ ላይ ያለችው እና ዮዲት እሷን ወደዚህ እናስገባታለን ማለት ነው። እሷ የምትረዳን ሴት ነች። እዛ ቦታ ላይ ያለው ነገር ምንም እንደምታውቅ እየነገርኩ ነበር። መሆንም ማናልከን ስሟ ዮዲት ታውቃታለህ መሰለኝ አይደለ? እስቲ ባካችሁ ከካሜራ ጀርባ ያላችሁ ሰዎች ዮዲትን አስገባት። አዎ፣ ምክንያቱም እዛ ቦታ ላይ የተለየ ቦታ አለኝ ብላ የምታስብ ሴት ነች እና ብዙ ነገሮች የምትሰራ ሴት ነች። ታውቃታለህ ብዬ አስባለሁ። መጀመሪያ ላይ ስሟን ያልጠቀስኩልህ ለዛ ነበረ። ስለዚህ እሷ እያንዳንዱ ነገር እንትን ትላለች ማለት ነው። ነይ ግቢ ዮዲት። ዮዲት ታውቂያለሽ ነው አንቺ? አዎ። እንዴት መጣን ቤት? እሱ እዛ ቦታ ላይ ስምሽ እንዳለ እንደሚያውቅሽ ነበር እየነገረኝ የነበረው። እንዴት ልታውቂው ቻልሽ? ጠንቋይ ጋር ማገልገል ካቆመ በጣም እንደቆየ ነው እየነገረኝ ያለው። በጣም ብዙ ትዕዛዞችን የሚሰጠው እኮ እሱ ነው። መቼ ነው ያቆመው? እንዴት ነው ያቆመው? ልክ ነሽ። በነገራችን ላይ እሷ ራሱ በጣም
እኔ አሁን ላይ እንደምታስቢው ላግዛችሁ ነው የመጣሁት። ምን መሰለሽ ይኸውልሽ ረዳቸዋለሁ ብሎ ብዙ ነገሮችን አውርተን ብዙ ነገሮችን አጣርተን አግኝተን የነበረው ግለሰብ እሱ ነው የሚረዳ እና አሁን እየነገረኝ ያለው ደግሞ እዛ ቦታ ላይ አንቺም ብዙ ትእዛዝ ልትሰጪ እንደምትመስለኛል። አሁንም አለሽ እዛ? አሁንም እዛ ነው እሷ የምትሰራው? እዛው ነበረች። እሷን አንዳንድ ነገሮችን ስናጣራ ነበር አግኝተናል። እቺ ጠንቋይ የተገበረበት የነበረው ቦታ ላይ አግኝተናት የነበረ ሴት ነች ወዴት ማለት። ከዛ በኋላ ወደዚህ ቦታ ላይ ስንመጣ ደግሞ ወንድሟ ከፍተኛ ጉዳት ደርሶበት። ቆይ ለምንድን ነው ይሄን ሁሉ ነገር እየነገርከው ያለኸው? ሰምኛለሽ? እንዴት ልታምነው ትችላለህ ይሄንን ሰውዬ? ይሄ ሰውዬ እኮ ማለት የሷ ቀኝ እጅ ነው። ተረጋጊ። ምንድን ነው የምረጋጋው? እንዴት ነው የምረጋጋው? አንድ ጊዜ ተረጋጊ። ዮዲት ተረጋጊ። ነገር አለ እንዴ? ዮዲት ተረጋጊ። አይደለም እሷ የምታውቀው ስታቀኝ አዛዥ እንደሆንኩ የእሷ ቀኝ እጅ እንደሆንኩ ነው የምታውቀው። ነበርክ ሳይሆን አየዋሻው አይደለም ነኝ ታውቂያለሽ። አሁን ግን እኔ ወንድሜ ላጣው የቻልኩት በአንተ ምክንያት ነው። ወንድሜ አኩርፎኝ አሁን አይኑን እንኳን ማየት ያልቻልኩት በአንተ ምክንያት ነው። እርሜን አንድ ትእዛዝ አልፈጽምም ጭራሽ የማይሆን በሽታ እንዲይዘው አደረጋችሁ። ቆይ ተረጋጊ እባክሽን። ቆይ ተረጋጊ። እነዚህ ሰዎች ምክንያት ነው ህይወቴ የተመሰቃቀለው። ለምንድን ነው ፊት ለፊት ተቀምጦ እንደዚህ ዘና ብሎ የሚያወራው? እባክሽን ረጋጊ። ማለት ለምን አትረጋጊም? አልረጋጋም። አይመለከትም ስለኔ መረጋጋት። አንተ ማለት እንግዲህ አሁን እንደነገርኩ ከመውጣቴ ልወጣ ስል ጀምሮ እስከወጣሁበት ጊዜ ድረስ እስካሁን የኔ ስም አለ እዛ። በእኔ ስም በዘላለም ስም ብዙ ትእዛዞች ይፈጸማሉ፣ ብዙ ነገሮች እያለውም እኔ ብዙ ስራዎች ላይ አሁንም ቢሆን እሷ ልካ ነው እዚህ ቤት ያለው። ተረጋጊ አንቺ። ምንም ውሸት ነው። ረጋበይ ሰታናለች ማቀጣቷን ስጣት አለች። አሁንም ወንድሜ ልነጥቁኝ ነው የመጣችሁት? ምንድነው የምረጋጋው? አይ ሰውዬ እኮ ማን እንደሆነ አልገባህም። ተረጋጊ። ይገባኛል። እያንዳንዱ ነገር ማጣራት መቻል አለብን። ረጋበይ መጀመሪያ እስቲ። ቆይ ረጋበይ ማለት እየዋሸን ያለው ነገር አለ። ንገረኝ እስቲ ምንድነው የተደበቀው ነገር? ነግሬ ነው የመጣሁት እኮ አይደል? አውርተናል ብዙ ነገሮችን። እዛ ቦታ ላይ እንደሌለ ነበር እየተነገረኝ ያለው አይደል እንዴ? ምንድነው የተፈጠረው ቦታዎች ላይ? ዮዲት እኔን እንዴት ነው የምታውቂኝ? በደንብ አሳምሬ እሷ ማለት እንደሆንክ ከአይንና በወሬና ከአይን በስተቀር አንድ ሁለት ሶስቴ ነው የተያየ ነው። ለምን ማየት አይጠበቅብኝም? ምን ላይ ተሽንታ? ምን ለማምጣት ነው? ዘላለም ነው ይላል። እንደዚህ አድርጊ ብሎኛል ዘላለም ብለው የሚሰሩት የትኛው ዘላለም አዟቸው ነው? ህፃን ልጅ እንዲገሩል የሚያዘን የትኛው ዘላለም ነው? አንተ ያዘዝከኝን ትእዛዝ ባለመፈጸሜ እኮ ነው ወንድሜ ካፍ ውስጥ ትል የሚተፋው። እሺ ዮዲት፣ እኔም አሁን ህይወቴ አደጋ ውስጥ ነው። እኔም እየሸሸው ነው ያለው። አንተ አይመለከተኝም። ሲጀመር ልካን የመጣችሁ ምንም ማስመሰል አይጠበቅብህም። ሳሚ ላግዛችሁ እኮ ነው። ለምን አታስወጣኝ? ከቤቴ እሺ እባካችሁ ተረጋጉሽ። መጀመሪያ እናንተ መጣላት አይደለም አይደል? እንደዚህ አይነት ነገሮች እኮ እኔ ላግዛችሁ። እኔ አንድ መስመር ላይ ያለን መስሎኝ ነው የመጣሁት እኮ። ስለዚህ ነገሮችን አሁን ማጥራት መቻል አለብን። አንተ እየነገርከኝ ያለው ነገርና አሁን እሷ እያወራቸው ነገር በጣም እጃቸው ረጅም የሆኑ ሰዎች ናቸው። በዚህ መንገድ መጡብን። አሁን ምን አይነት ሰዎች እኮ እንደሆነ አላወቅም። እጃቸው እኮ በጣም ረጅም የሆኑ ሰዎች ናቸው። ምናልባትም ደግሞ እሷ ልካው እንደሆነ እርግጠኛ ነኝ ነው ወይ? ስለዚህ ሰው እያሳልፋችሁ ልትሰጡኝ ነው? እናንተም ትብብራላችሁ። በቃ ዝም። አሁን የመጣሁት እኔ ላግዛችሁ። ምን አይነት ህይወቴ ምን አይነት አደጋ ላይ እንዳለ ስለኔ ታውቂያለሽ? ወንድሜን ታውቂያለሽ? ወንድሜን ታውቂያለሽ? ወይ? እኔ ምን እባክሽን ተረጋጊ። እኔ ወንድም ታውቃለህ? ወንድሜ ምን ያህል እየተሰቃየ ነው ታውቃለህ? ይሄ አይደለም መፍትሄው። ትሰሚኛለሽ? ተረጋጊ እስቲ አንቺ። ቆይ ዘላለም ተረጋጋ። ይኸውልሽ ትሰሚኛለሽ? እባካችሁን ተረጋጉ እስቲ። መጫወቻ አይደለም መፍትሄው። ዮዲት አንድ ጊዜ ላግዛችሁ ነው የመጣሁት። ላግዛችሁ ነው የመጣሁት። እኔ ላግዛችሁ ነው የመጣሁት። ረጋቢ አንቺ መጀመሪያ ረጋቢ። እንዲህ እያወራሁሽ ያለሁትም ህሊናዬ ስለሚጸጽተኝ ነው። ለዛ ነበር ያን ሁላ ትእዛዝ ስትሰጠን ስታረጋጋኝ ነበረው አይደለ? እባክህን አንተ ሳሚ፣ እኔ ምን ይገባኛል ስሜት። ይኸውልህ ማውራት መቻል አለብን፣ ነገሮችን ማስተካከል መቻል። ተረጋጊ እባክሽ፣ ተረጋጊ። እንደዚህ ነው ለራሳችሁ መጣላት መቻል የለብንም። አባቴ ባመጣው ሰራው ነው ተገኘ። ሌላ ነገር ፈልጌ አይደለም። እሺ ረጋቢ አንቺ። አውት ቆሻሾች ናችሁ። እሺ አንቺ በቃ ዝም በይ። ካሁን በኋላ አንቺ እንዳላጠፋ ቁጭ በይ። ቁጭ በይ። ነገሮችን እናስተካክል። አረፈሽ ተቀመጪ። አልቀመጥም። አይመለከትም። ህይወቴን አበላሽታችሁ ከጨረሳችሁ በኋላ አሁን እንድረጋጋ ትፈልጋለህ?
ቆሻሻ መሆናችሁን ትክዳለህ ወይ? ቆሻሻ መሆናችንን አልከድም። አሁን ግን ቁጭ በይ፣ አርፈሽ ቁጭ በይ። ቁጭ በይ። አንቺ የምትሰሪው ስራ ጻድቅ ነው እንዴ? አንቺ የጽድቅ ስራ ነበር የሰራው። እሱ ነበር እኮ ሲያሰራኝ የነበረው። አረጋግጥ። እሱ ነገር አንቺ ምን ዝም አትይም? ቆይ ካሜራ ነው